አለይኩም ዶችዬ፣ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እሱ ምንድነው? ቱና ኢዳም ወይም የቱና ወጥ ነው የምሰራው። እዚህ ጋር አሁን ቱም እንደዚህ ክሽን አድርጌያታለሁ። ከዛ ቱም እጨምራለሁ። ብስሚላ አሁን ቲማቲም ሰልሳ ጨምራለሁ። ቁንዶ በርበሬና ክዝበርናሽ ጠማጥም ተቆረጠ በሽሬ ፈትቼዋለሁ። እንትሽ ያውና እንደዚህ ውሃ ጠብ እያረው ሶስ እስከሚሆንልኝ ድረስ አቁላለዋለሁ ማለት ነው። ቲማቲሙ ሶስ እስከሚሆንልኝ እዚህ ጋር ፍልፍል ክሽን አለኝ። ጨው ጨምራለሁ። እዚህ ጋር ቱናው ጋር የምጨምረው ትንሽ እየጠበስኩ ነው። እንግዲህ ይሄን የጠበስኩትን እዚህ ጋር ምጥቼ ጨምረዋለሁ። ብስሚላ ወደዚህ አሁን እዚህ ጋር መለወን ፍልፍል ሮሚ ያለ ይጨምርበታለሁ። ቱናዬን አሁን እዚህ ጋር ወጣለሁ። እንደዚህ እንደዛ ወጣና ሰብረዋለሁ ማለት ነው። ሰባብሬ ኢዳሙ ላይ ጨምራለሁ ማለት ነው። አሁን እንደዚህ ሰብረዋለሁ ቱናዬን ያውና ሰባብሬዋለሁ። አሁን ቱናዬን ጨምራለሁ። ብስሚላ በነገራችን ላይ እኔና ቱና አንዋደድም፣ መስራት እንጂ አልበላም። እኔ ቱና ያው እንግዲህ ለምትወዱ በዚህ ጠሪቃ ስሩ። በጣም ነው የሚጣፍጠው። ከዛ ሌሙን እንደዛ ነው ማለት ነው። ሰላስ ብዙ በራ ፈጥራ እንደዛ ተደረገበታለሁ። ያውና ቱና ኢዳም በዚህ መልኩ ተጠናቋል። ከተመቻችሁ ሀሳብ አስተያየታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ባላችሁበት ላይ የጠበቃችሁ። ሰላም አለይኩም።